ሰላም ቤተሰብ፣ ዛሬ በቶርቴላ ቆንጆ ነገር እንሰራለን። ለምሳ ወይም ለራት ቀለል ያለ ነገር ማለት ነው። እዚህ ጋር ፍልፍል ሮሚ ወይም የማያቃጥለው ቃሪያ ያለን፣ ዶራ፣ ቀይ ሽንኩርት፣ አንድ ማጂ። እዚህ ጋር ደግሞ እንደተለመደው በቅመም ታሽቶ ግማሽ ሰዓት ፍሬዘር ተቀምጦ የነበረ ዶሮ አለኝ። እንደዚህ የተቆራረጠ በረጃጅሙ መጀመሪያ መጥበሻ ላይ ትንሽ ዘይት አድርጌ የተፈጨ ነጭ ሽንኩርት ቡኒ እስከሚሆን ጠበስኩኝ። ከዛ ሲግል ዶሮዬን ጨመርኩኝ ማለት ነው። እንደዚህ ትንሽ በሰል ካለ ሙስተርዳ እንጨምራለን። ሙስተርዳ ትንሽ ለጣዕም ብቻ ነው እንጨምረው። ከዛ ማጂኑን እንጨምረዋለን አንድ ላይ እንዲበስል እና እንዲዋሃድ። ዶሮአችን እየበሰለ ነው፣ ግማሽ በስሏል። ዶሮ ወይም የበቀሉ እሸታችንን እንጨምራለን። በሚያምር ሁኔታ በስሏል። ቀይ ሽንኩርቱን ብዙ አናበስለውም፣ ለብ ብቻ ነው የማደርገው። አንድ ማንኪያ ለብና በዚህ ማለት ነው። አንድ ማንኪያ ለብናና አንድ ማንኪያ ጅብና ካሳ እንጨምራለን። ፍልፍል ሮሚውን እንጨምራለን። ፍልፍል ሮሚያችን ብዙ እንዲበስል አይፈለግም፣ ምክንያቱም ለጣዕም ብቻ ነው የሚፈልገው፣ ለሽታና ለጣዕም። ከዛ ይሄ ቺዝ አለ ለበርገር የምንጠቀመው 3 ሀባ እንጠቀምለታለን። አሁን ይሄው 3 ሀባ ተጠቅመናል። ከዛ እሳቱን ቀንስ አድርገን እንከድነዋለን ትንሽ ደቂቃ። ጅብናችን እንደዚህ ቀልጧል። እንደዚህ በደንብ እናዋህደዋለን። ጨርሰናል፣ እናጠፋዋለን። ቶርቴላችን እንደዚህ እናደርጋለን። ከዛ ዶሮአችን ከዛ እየጠቀለልን እናስተካክለዋለን። እንደዚህ ጠቅልዬ ጨረስኩኝ። ከዛ አሁን ሶስ እንሰራለን። ነጭ ሶስ በሸሜል። አሁን ነጭ ሶስ ወይም በሸሜል ልንሰራ ነው። ትንሽ ዝብዳ የአረቦችን ቅቤና ዘይት ጨምረናል። እንደዚህ ጋል ሲል 3 ማንኪያ ዱቄት። ከዛ እንዳይጓጉል ቶሎ ማማሰል ቡኒ እስከሚሆንና ቆንጆ ሽታ እስከሚያመጣ ድረስ ማለት ነው። አሁን ዱቄታችን በስሏል፣ ቡኒ ሆኗል፣ ሽታውም አሪፍ ሆኗል። እዚህ ጋር ወተት አዘጋጅተናል። እኔ የምጠቀመው
ሀሊብ ፓውደር ነው። ፓውደሩ ወተት ነው። ለ2 ብርጭቆ ነው ወተት የምጠቀመውና ለ2 ብርጭቆ 6 ማንኪያ ሀሊብ ፓውደር ቀዝቃዛ ውሃ በጥብጬ እንደዚህ አደርጋለሁ። በደንብ አዋህደዋለሁ። አሁን በሸሚላችን እዚህ ደርሷል። እዚህ ጋር ከሙን፣ ፍልፍል አስዋድ፣ ፓፕሪካ፣ 1 ማጂ እንጨምራለን። ማዮኔዝ 1 ማንኪያ እንጨምራለን። በደንብ እናዋህደዋለን። 1 ማንኪያ ጁብና ሞዘሬላ። በሸሚላችን ሶሳችን እንደዚህ ደርሷል። እንደዚህ ቀጠን ማለት አለበት። ጨው ማስተካከል አትርሱ። እኔ ግን ማጂ ስለጨመርኩበት እንደገና ትንሽም ስለሆነ የምሰራው አሪፍ ላይ ነው። እንደዚህ አይነት እቃ እናስተካክላለን። ፍሩን ውስጥ መግባት የሚችል ከዚያ ሶሱን ነው ከታች የተወሰነ ሶስ ከታች ካደረግን በኋላ የጠቀለልነውን እንደዚህ ካስተካከልን በኋላ አሁንም ሶሱን እንደዚህ ሶሱን ካስተካከልን በኋላ አሁን ጅብና ሞዘሬላ በእንደዚህ ሁኔታ አልቀዋል። ከዛ መጨረሻ ስቴፕ ኦቨን ውስጥ ነው። ፍሩን ውስጥ ስናስገባ መጀመሪያ ከታች ብቻ እናስተካክላለን። ፓወሩን እንቀንሳለን። ከታች እንደጨረሰ ከላይ ሞዘሬላው ቡኒ እስከሚሆን ብቻ ነው ከላይ የምናደርገው። ጨርሰናል። በጣም አመሰግናለሁ። ላይክ፣ ኮመንት፣ ሼር ማድረግ እንዳትረሱ። የሚደረገውን ሁሉ አድርጉልኝ። በጣም ነው የምወዳችሁ። አመሰግናለሁ ስለምትከታተሉኝ።